ገና ብቅ ሲሉ ተንደርድሮ እግራቸው ስር ወደቀ። በንብረቶ በትዳሮ ሲሉ ይለመኑኝና 2 ብር ያበድሩኝ፣ እንደው ደፈረኛ አይበሉና 2 ብር ስለ ነፍስ ብለው ልጄ ታሞብኛል። ቱሉ ፎርሳ በነሐሴ ወር 1968 እንደ ኢትዮጵያውያን አቆጣጠር በጎህ መጽሔት ላይ ለአንባቢያን የቀረበ ስነ ጽሑፍ ነው። የቱሉ ፎርሳ ደራሲ አይታወቅም። ማን ያውቃል፣ አሁን በሕይወት ሊኖርም ላይኖርም ይችላል። የደራሲውን ዕጣ ፈንታ ባናውቅም ስነ ጽሑፍ ግን ዘላለማዊ ነውና የዘመን መቃየር እንኳ የስነ ጽሑፉን ውበት ሊቀይረው አልቻለም። አሁንም ከብዙ ጊዜ በኋላ ስነ ጽሑፉ የማይሰለች ነው። እኛም ለእናንተ ውድ ቤተሰቦቻችን ይህንን ዘመን የማይሽረው አጭር ልቦለድ ይዘንላችሁ ቀርበናል። ቱሉ ፎርሳን ማን የማያውቃለ? እናንተ አታውቁትም እንዴ? ቱሉ ይሄ ማካሮኒ ፋብሪካ ውስጥ የሚሰራው እኮ ነው። ኦ ቱሉን ማን የማያውቃለ? ቱሉ 30 ዓመቱ ነው ወይም ወደዚያ ግድም ነው እና ቱሉ ቁመቱ ረጅም ነው። የቱሉ እጆች ትላልቅ ናቸው። የቱሉ ክንዶች ጠንካሮች ናቸው። የቱሉ መዳፎች ሸካራ ናቸው። ቱሉ ከማካሮኒ ፓስታና ፓስቲኒ ፋብሪካ ውስጥ ወፍጮ ክፍል ነው የሚሰራው። ወፍጮ ክፍል 6 ዓመት ሰርቷል። የፋብሪካው ባለቤት ሙሴ ጋሌብ ናቸው። ጌታ ጋሌብ እዚች ሀገር ይቺ የኛይቷ የምንላት ሲገቡ ቤሳ ቢስቲን አልያዙም። እዚህ ከገቡ በኋላ ነው ይህንን ሁሉ ያፈሩት። ያንን ሁሉ ቪላ ሰርተው የሚያከራዩት፣ ያንን ሁሉ ሱቅ የከፈቱት። ጌታ ጋሌብ የናጠጡ ዲታ ናቸው። አቤት ሰራተኛ ሲፈራቸው! ጌታ ጋሌብ ሽማግሌ ናቸው። አጭር መላጣ ባርኔጣ የማይለያቸው አማርኛ አቀላጥፈው የሚያውቁ እድላም ሰው ናቸው። ስለ አበሻ ሲናገሩ አበሻ ስራ አይወድም፣ አበሻ ሰነፍ ነው፣ ለዚህ ነው ሀብታም የማይሆነው እንደኔ ይላሉ። ቱሉ ፎርሳ በወር 35 ብር ያገኛል። ያ ደሞዝ ነው። ቱሉ ፎርሳ ሲሏችሁ ፎርሳ የአባቱ ስም እንዳይመስላችሁ አይደለም። የወፍጮ ቤት ሥራ አታውቁትም እንዴ? ስንዴ በካሚዮን ይመጣል፣ ከካሚዮን ወደ መጋዘን ይጋዛል፣ ከመጋዘን ወደ ማንጠርጠሪያው የወንፊት ሞተር ቤት ይወሰዳል፣ ከዛ ይታጠባል፣ ከዚያ በሞተር ይደርቃል። ከስንት ጣጣ በኋላ ይፈጫል። ዱቄት በጆንያ እየታሰረ ወደ ቡኮ ክፍል ይተላለፋል። ይህንን ሁሉ የሚያደርገው የሰው ትከሻ ነው። ካሚዮን ሲመጣ ካቦ ሰው ይጠራል እንዲያወርዱ። 1 2 ፎርሳ! ከመኪናው ላይ ኩንታሉን እየተሸከሙ ወደ መጋዘን ትንን እና በሥራ ቱሉን የሚያህል የለም። ኩንታል ተሸክሞ ሲበር ጭብጥ ላባ የያዘም አይመስልም። ሁልጊዜ በጩኸት 1 2 ፎርሳ ይወዳል። ለዚህ ነው ቱሉ ፎርሳ ተብሎ የቀረው እንጂ የአባቱ ስም ሆኖ አይደለም። የቱሉ ሚስት ጠንፌ ነው የምትባለው። እንጀራ ለመግዛት ጉሊት የሄደ ሁሉ ጠንፌን ያውቃል። መሸት ሲል ወደ ጉሊት ብቅ ያለ ጠንፌና የእንጀራ ሰፌዷን ይለምዳል። መሸት ሲል የቀን ሰራተኞች ወደ ቤታቸው ይመጣሉ። እግረ መንገዳቸውን እንጀራ ይገዛሉ። ሲመሽ የእንጀራ ገበያ ይደራል። እስኪ እንጀራው ይላል ጠጋ ይልና፣ ይኸው ወርቅ የመሰለ እንጀራ ይባላል። ጤፍ ነው ቅይጥ ይላል ለአፉ። ንጹሕ የበቾ ጤፍ ተብሎ ይነገረዋል። ጠንፌ ዘንድ ግን ብዙዎች እንዲያ ብለው አይጠይቁም። ብዙዎች ስለሚያውቋት ዝም ብለው ነው የሚገዟት። አንዳንዴም ከተጠየቀች ጤፍ ነው፣ ትንሽ ዘንጋዳም አለበት። የቀን ሰራተኞች ላፋቸው ነው የሚጠይቁት። ያገኙትን ነው የሚገዙት። የሚገርመው ነገር የቀን ሰራተኞቹ ወንድ ላጤዎች ናቸው። የቀን ሰራተኞቹ ወጥ አይሰሩም። የቀን ሰራተኞቹ
ብዙ ሆነው በትንሽ ቤት ውስጥ ነው የሚኖሩት። ታዲያ ለምን ዳቦ ወይም ሞፎ ገዝተው አይበሉም? ሞፎ ወጥ አያስፈልገውም። ሞፎ የወንድ ላጤ ምቹ ምግብ ነው። ግን የቀን ሰራተኞቹ እንጀራን ይመርጣሉ። ደረቅ እንጀራ ማላመጥ ደስ ይላቸዋል። ምናልባት የቀድሞ ቤታቸውን፣ የወትሮ ትዳራቸውን የሚያስታውሳቸው እየመሰላቸው ይሆናል። እንጀራ የወደፊቱ የተስፋ ምልክት እየመሰላቸው ይሆናል። ጠንፌ አንድ 25 ዓመት ይሆናታል። ጠንፌ ከ2 ዓመት በፊት ቱሉ ፎርሳን አገባች። በፊትም ከአያቷ ጋር ስትኖር የመንደር እንጀራ ጋጋሪ ነበረች። እንጀራ መጋገር እንዴት አይነት ሥራ መሰላችሁ? አንዱ ቤት ሰላቢ ነች ይላሉ። ሌላው ቤት ማገዶ አይመክታትም ይላሉ። ሌላ ቤት እንጀራ ታወፍራለች፣ ሌላው ቤት ታሳሳለች። ጣጣ ነው። በመጨረሻ አያቷ ሲሞቱ ጋግሮ ከማብላት ይልቅ በ3 ብር ተቀጥሮ ጋግሮ መሸጥ ይሻላል ብላ በነጋዴነት ተጠቃለለች። ከቱሉ ጋር የተዋወቁት በእንጀራ ደንበኝነት ነው። ሆይ ይህ ደግሞ ራሱን የቻለ ታሪክ እኮ ነው። ታዲያ ጠንፌ ወንድ ልጅ ወለደች። ልጁ ደግሞ ጤና የለውም። እሷንም ጤና አነሳተቴ። የእንጀራ ንግዱም አላዋጣ አለ። እንደ ድሮ ረካሽ ዱቄት ፍለጋ መንከራተት አለ። ማገዶ ፍለጋ አገር ጥሎ መሄድ አለ። ኧረ ስንቱ! በዚያ ላይ ልጇ ጤና የለውም። ባሎች ሁሉ ሚስቶቻቸውን ይማታሉ። ባሎች ሁሉ ይሰክራሉ። ቱሉ ግን አይማታም፣ አይሰክርም። ከጠንፌ ምንም አይደብቅም። አምላኩ ጠንፌ ናት። ያለ ጠንፌ ምን ሕይወት አለውና? ጠንፌም ባሏን ትወዳለች፣ ታከብራለች። ጠንፌ አቤት። ዛሬ ደሞዝ ተቀብዬ ከጓደኞቼ ጋር ጠላ ቤት ገብቼ 60 ሳንቲም አጠፋው። ደግ አረክ። ጠንፌ ቀና ብላ አታየውም። ጠንፌ ለቱሉ፣ ቱሉ ለጠንፌ የተፈጠሩ ይመስላሉ። ትሳሳለታለች። ጠንፌ ዛሬ ደሞዝ ተቀበልኩና ስመጣ ልኳንዳ ቤት ገብቼ የ50 ሳንቲም ስጋ ገዛውልሽ። ጥሩ አረክ። ከዚያ በፊት አማረኝና 1 ብርሌ ጠጅ ጠጣው። ምን ነው ጠንፌ ከፋሽ እንዴ? እኔቴ ቱሉ ሚስቱን ትኩር ብሎ አያያትም። የምትሟሟ ይመስለዋል። ይሳሳላታል። ታዲያ ልጁ እያደር ይታመም ጀመር። በተወለደ በ10 ወሩ የጠና ህመም ታመመ። ይቃትት ጀመር። ያጣጥር ጀመር። ሐኪም ቤቱ ዘጂው ይላሉ ጎረቤቶቹ። የትኛው ሐኪም ይሻላል? አሮጌ የአውሮፕላን ጣቢያ ያለው ጥሩ ነው። እሺ እስቲ ትላለች ጠንፌ። ለባሏ ግን አትነግረውም። ምን ብላ ትንገረው? የቤት ኪራይ 14 ብር፣ የቤት ጣጣ ሌላውን ይወጣዋል። ምን ብላ ትንገረው? እንጨቱ ውድ፣ እህሉ ውድ፣ የኩራስ ጋዝ እንኳን ካቅሙ ድሮ 2 ፍራንክ የሚሸጠው ዛሬ በ4 ፍራንክ አይገኝም። ሁሉ ቀጥሏል። የረከሰ ቢኖር የሰው ነፍስ ነው። ታዲያ ምን ብላ ትንገረው? ልጁ ጠናበት። የሰው አፍ ደግሞ አይጣል ነው። በቅሎ ግዙ ግዙ፣ አንድ ጨው ላይ ገዙ ማለት ያ ነው። ኧረ እባካችሁ ሐኪም ውሰዱት አሉ አንድ ቀን ማታ ሊጠይቁ የመጡ የመንደር አሮጊት። የትኛው ይሻላል አለች ጠንፌ። የውሬሏ ጥሩ ናት ሲሉ ሰምቻለሁ። እንዲህ እንዳይመስልሽ፣ አሁን የዛች የቀለሟ ልጅ ታማባት እንዲያው በጠና ተይዛባት እዛ ሄዳ እንደው በአንድ መርፌ አዳነቻት። ደግሞም ዋጋው ትንሽ ነው። 2 ብር ከፍሎ ካርኔ መቁረጥ ነው በቃ። ጠንፌ ልቧ ስንጥቅ አለ። የውሬሏ ሐኪም 2 ብር። ሲመሽ
የታመመው ሕፃን ከቶንም ጡት መሳብ ተሳነው። ያ የፈራችው ሊመጣ ነው። ወልዶ መቅበር ላይቀርላት ነው። አይ ሰው መሆን። ቱሉ ምን አልሽኝ ጠንፌ? 2 ብር አለህ? አይ አሁን እንዴት? እኔ 2 ብር ነው ያልሽኝ? አሁን 2 ብር ለውሬሏ ሐኪም የሚከፈል። ሐኪም መሄድ ያስፈልጋል? አሁን በጣም አሞታል። አታየውም ትኩሳቱን? ይሁን ጠዋት እበደራለሁ። ግድ የለም ጠንፌ አታስቢ። ሕፃኑ ጠንፌ ዋሽታለች። ምንም አልቀመሰችም። ጠንፌ ጦሟ ልታድር ነው ለሱ ብላ። ጠንፌ ልጇን ታቅፋ በዓይኗ እንቅልፍ ሳይዞር ነጋላት። ቱሉ ብር ሊበደር ወደ ፋብሪካው ሄደ። በሽተኛ ሕፃን፣ ምስኪን እናት እንባ በትንሿ ጎጆ ውስጥ ቀሩ። ቱሉ ጠዋት ተነስቶ ወደ ፋብሪካ ሄደ። ፈቃድ ተቀበለ። በደንቡ መሰረት ፈቃድ የወሰደ ደሞዝ የለውም። ቢሆንም መቼስ ምን ይደረጋል? ልጅ ሞቷል ና ቅበር ከመባል ልጄ ሞቷል ኑ አቃብሩኝ ማለት ይሻላል። ጠዋት ሰራተኞቹ ወደ ሥራ ተሰማሩ። 1 2 ፎርሳ! 1 2 ፎርሳ! እንዴት ያለ ዘፈን ነው! ሰራተኞች ጆንያውን ተሸክመው ይበራሉ። ጆንያ ተሸክሞ በዝግታ መራመድ ራስን መጉዳት ነው። መሮጥ ነው የሚበጀው። ማን ዝግ ብሎ ያውስ ካቦ ዳይ 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 ሲል መቼ ፋታ ይሰጣል? ቱሉ እንደ እንግዳ ሰራተኞቹን ቆሞ አስተዋላቸው። እንደ ጅል ተመለከታቸው። ፀጉራቸው ዱቄት ለብሷል። ግንባራቸው ዱቄት ተለቅልቋል። ልብሳቸው ዱቄት ተነስንሷል። ወደ አንገታቸው የሚቆረቆረው ላብ ፊታቸው ላይ ትናንሽ ጅረቶች የሰሩ ይመስላሉ። ጫንካቸው ጉብጥ ያለ ይመስላል። ትንፋሻቸው ቁርጥ ቁርጥ ይላል። ሰዎች በጣም ይሰራሉ። ያም ሆኖ ጌታ ጋሌብ አስተያየት ሲሰጡ አበሻ ስራ አይወድም፣ ሰነፍ ነው፣ ለዚህ ነው እንደኔ ዲታ የማይሆነው ይላሉ። ሰራተኞቹ ለብዙ ዘመናት ሙሉ ቀን ሲሰሩ ነው የሚውሉት። ዲታ ግን አልሆኑም። ከቶውንም መናጤ ናቸው። ቀደም ብሎ ብድር የጠየቃቸው ሰራተኞች ሁሉ 2 ብር የላቸውም። አበበ እንዲሁም የሞፎ ዋጋ መክፈል አቅቶት ብድር ተከልክሏል። ከለላ ትላንት የጎማ ጫማውን ሽጦ ነው ራት የበላው። እርገጤ የቤት ኪራይ መክፈል ተስኖት ሊባረር ነው። ተክሌ የኮሾ ሲጋራ መግዣ ፍራንክ አጥቶ ያዛጋል። ሁሉም ምስኪን ነው። ሰራተኞች ብዙ ይሰራሉ፣ ብዙ ገንዘብ ግን አያገኙም። ማንን ይጠይቀዋል? ማንንስ ይለምናል? ቱሉ በሙሉ ሰራተኞቹን በብድር ጥየቃ አዳርሶ ሳይሳካለት ቀረ። ማንም ገንዘብ የለውም። ገንዘብ ያላቸው ምናልባት የቢሮ ሰራተኞች ናቸው። እነርሱ ቢሮ ደግሞ ያለ ሥራ መግባት ክልክል ነው። ደግሞ ከቢሮ ቢሮ ሲንጦለጦል ጌታ ጋሊብ ቢያዩትስ? በካልቾ ብለው ከሥራ ወዲያውኑ ያባሩታል። ቱሉ ከፋብሪካው አጥር ሲወጣ ችግሩን ለዘበኛው ለበቀለ አወያያቸው። አቶ በቀለ ምንም እንደሌላቸው ይልቁንም በሌት ዘበኝነት የብርድ መከላከያ አሮጌ ካፖርታቸው ማስጣፊያ ገንዘብ በማጣት እትት ሲሉ እንደሚያድሩ አዋዩት። አልሆነም። 2 ብር ቢያገኝ ኖሮ ልጁ ይታከም ነበር። 2 ብር ቢኖር ኖሮ ምናልባት ልጁ ይድን ነበር። የውሬሏ ሐኪም እጇ መድኃኒት መሆኑን ጠንፌ ነግረዋለች። 2 ብር ኬት ይመጣል? የለበሰው አሮጌ ቱታ ምንም ዋጋ አያወጣም።
ከመኪና ጎማ ውዳቄ የተሰራው መጫሚያው ስሙኒም አይሸጥ። አቤት ድህነት መልኩ ምንኛ አስቀያሚ ነው። ቱሉ ሰማይ ምድር ዞሮበት አውራ ጎዳናውን ተከትሎ ሲንገላወድ ከፀሐይ ቡና ቤት አጠገብ ደረሰ። ፀሐይ ቡና ቤት የወይዘሮ ፀሐይ ንብረት ነው። ከመንገዱ ዳር የተሰራ አምሮ የተሰራ ቤት ነው። መኝታ ክፍሎች አሉት። የአበባ መደብ አለው። ምግብ ቤት አለው። ፀሐይ ቡና ቤት ተራ ሰው አይገባም። ሰራተኞች በውጪ ሲያልፉ የቤቱን ድርጅት ከማድነቅ በቀር ገብተው አያውቁም። ቱሉ ከፀሐይ ቡና ቤት ግቢ ሰተት ብሎ ገባ። ወደ ጓሮ ዞረ። አንድ ምግብ አቅራቢ ትኩር ብሎ አየው። የኔ ወንድም ወይዘሮ ፀሐይ አሉ? አዎን አሉ። ማን የፈለጋቸው? ተልኬ ነበር ብቅ ብታስደረግልኝ። ማን የላከ? የለም እዚህ ላይ ያሉ ዲታ ናቸው። ምግብ አቅራቢው ገብቶ ወይዘሮ ፀሐይን ጠራቸው። ወይዘሮ ፀሐይ ቆንጆ ናቸው ይባላል። ወፍራም ናቸው። ጉንጫቸው ብርቱካን ይመስላል። ገና ብቅ ሲሉ ተንደርድሮ እግራቸው ስር ወደቀ። በንብረቶ በትዳሮ ሲሉ ይለመኑኝና 2 ብር ያበድሩኝ። እንደው ደፈረኛ አይበሉና 2 ብር ስለ ነፍስ ብለው ልጄ ታሞብኛል። ሂድ ወዲያ አሉና እሜቴ ፈንጠር ብለው ቆሙ። የማንም እብድ መጫወቻ አደረገኝ እንዴ? እከከከከ ሌባ ቀጣፊ ሰርታት በላ እንዲህ ነችና ፀሐይ እንደ ወፈፌነት አደረጋቸው። ዘበኛው መጣና ሰውዬ ቀስ ብለህ ውጣ ሳትደበደብ አለው። ቱሉ አይኑ ረጠበ። ቅልጥሙ ካደው። ይንቀጠቀጥ ጀመር። እየተገላመጠ ከግቢው ወጣና ካጥሩ ስር ኩርትም አለ። ዘበኛው መጣ። ስማ ሰውዬ ምን ሆነሃል? ፍርሃት ይዞኛል። ቤት የለህም? አለኝ። ቤት ነው? የኔ ቤት። ሰክራሃል መሰል። ቱሉ ደረቅ ሳቅ ያዘው። ከቶንም ይንፈቀፈቅ ገባ። አፈፍ ብሎ ተነስቶ ቆመ። እኔ ልሰክር። ቱሉ ሽቅብ ይሮጥ ጀመር እየሳቀ። እንደ ሰከረ ሰው ለብቻው እየፈነደቀ እየሮጠ ወደ ቤቱ ሄደ። ከደጃፉ ቆመ። ጸጥ አለ። ለምቦጩን ጣለ። ማልቀስ ቃጣው። ልጁ ሞቶ አላበቃም። እንደ ደና ሰው ወደ ቤት ገባ። ቀና ቱሉ። ምን አልሽኝ? የት? መቼ? ብሩን አገኘህ? አዎን። ጎሽ እንካ ልጁን ያዝልኝ። ከማማ ወደ ረቤት ጃንጥላ ተውሼ ልምጣ። ፀሐዩ ገሯል። ካዛንቺስ ሐኪም ቤት ልትሄጂ? አዎን። ጠንፌ አትሄጂ። ምንም ዋጋ የለውም። እኔ አውቀዋለሁ። ዋጋ የለውም። ምን ነው? ለምን ዋጋ የለውም? አሁን ስመጣ አሁን እዛ ጋር እንትን አገኘኝ። ምን? ይሄ ምንድነው ስሙ? ትልቅ ሰው ጠጉሩ በጣም ትልቅ ዋና ባህታዊ መስቀል ሁሉ የያዘ ትልቅ አዋቂ። ታዲያ ምን አለ? አትድከም አለኝ። አትድከም? አዎን ልጁ አይድንም አለኝ። ጠንፌ ከመሬቱ ላይ ልጇን እንደታቀፈች ማሟች። በክንዷ የታቀፈችው ሕፃን ገለጥ አድርጋ ፊቱን አየችው። ትኩሳት የጠበሰው ጨቅላ በትኩስ እንባ ቀቀለችው። ተንሰቀሰቀች። ልጄ፣ ወይኔ ልጄ ብላ በተሸፈነ ድምፅ አለቀሰች። ቱሉ ቤቱን ጥሎ ወጣ። ራቅ ብሎ ከምድሩ ላይ ቁጭ አለ። ወይኔ ልጄን በላሁ፣ ነፍሴን በውሸት ሸጥኩ፣ ወይኔ
አለ። ይነደው ጀመር። ቱሉ ዋሽቶ አያውቅም አለ ዛሬ። አይሆንለትም። ያየውን አላየውም ያለበት ጊዜ ነበር። ሳያይ አየው ያለበት ጊዜ ግን አለ ዛሬ። ቱሉ እምባ አልወጣውም። አንጀቱ ግን ተንሰፈሰፈ። ቁጭ ብሎ ወባ እንደያዘው ይንዘፈዘፍ ጀመር። ስለ ኑሮ እያሰበ ራሱን ረገመ። ቱሉ ፎርሳ ምን ነው ወደክ እንዴ? እኔ አዎን። የለም አለው። በል ተነሳ፣ እንካ ትንሽ ገንዘብ። ገንዘብ ምንድነው እሱ? ጋሼ ምትኩ ልጄ ሞተ? የእድር ገንዘብ ነው እንዴ? ምንድነው የምትሉ ቱሉ ፎርሳ? ትቃዣለህ ልበል? እንካ 20 ብር የሰራተኛ ማህበር ብድር ነው፣ ወደፊት ትከፍላለህ። ማህበር? የኛ ማህበር? ለኔ ነው 20 ብር? ኋላ ትፈርማለህ። አሁን እቸኩላለሁ፣ ወደ ፋብሪካ ልመለስ ነው። ጠፍቼ ነው የመጣሁት ልሰጥህ። ቱሉ ብቻውን ቀረ። እሱና 20 ብሮቹ፣ አንድ ቀይ፣ አንድ ቢጫ፣ 5 አረንጓዴ ብሮች። የሚሰራው ጠፋው። ፊቱን ጠረገው፣ ቆጠረው። አልማለሁ ልበል አለ ለራሱ። ራሱን አርገፈገፈው። የለም ህልም አይደለም። እየሮጠ ወደ ቤቱ ገባ። ጠንፌ ከልጇ ጋር ተኮራምታ ትንሰቀሰቃለች። በሩን በርግዶ ዘሎ ገባ። ጠንፌ ብሎ ተጣራ። ቀና ብላ አየችው። ፊቷ ንፍሮ ይመስላል። እንሂድ ጠንፌ። የት? ሐኪም ቤት። የወሬሎ ሐኪም እጇ መድኃኒት ነው ብለሽ የለም? የለም፣ ዋጋ የለውም፣ ከንቱ ነው። ለምን ዋጋ የለውም? ልጄን ከሞት አያድንም። እንዴት አወቅሽ? ያ ያገኘው አዋቂ ሰው አይድንም ብሎ የለ? እሱን ተይው፣ አያውቅም። ያውቃል ቱሉ፣ ሰውየው ያውቃል። ቱሉ ደነገጠ። በገዛ ገመዱ እንደተተበተበ ገባው። ስሚ ጠንፌ፣ በመጨረሻ ያለኝ እኮ ሐኪም ቤት ከሄደ ይድናል ነው አላት። የወሬሏ ሐኪም፣ የካሳንቺሷ ሐኪም ቤት አለና 20 ብር አጠገቧ አስቀመጠ። ቀና ብላ አየችው። ለመጠየቅ ጊዜ የላት። ወደ ሐኪም ቤት ጠንፌና ቱሉ ልጁን ይዘው በረሩ። በሦስተኛው ቀን ሕፃኑ እንደ ልብ ይጠባ ጀመር። ዳን ያለው መቼም አይሞትም። ብቻ ከልጁ መዳን ጋር በቤቱ ጸጥታ ሰፈነ። እንደ ቀድሞ መነጋገር፣ መጨዋወት ቀረ። ሁለቱም ተፈራሩ። ጠንፌ ባሏን ሰረቅ አድርጋ ታይና ቁና ትተነፍሳለች። ለመጠየቅ ትከጅልና መልሳ ጥያቄዋን ትውጣለች። አንድ ማታ ከራት በኋላ ድፍረቷን ሁሉ ሰብስባ ቱሉ አለችው። ድምጿ ጸጥታውን ሲሰብር የፈረስ ያህል ሆነ። ቱሉ ምን ነው ጠንፌ? አንድ ነገር ልጠይቅህ። ምን ነበረ ጠንፌ? 20 ብር ከየት አመጣኸው ቱሉ? ድንገት በሩ ተንኳኳና ተከስተ ገባ። መሽቷል። 3 ሰዓት ሊሆን ነው። እንዴት አመሻችሁ? ሕፃኑስ ደህና አለ? ደህና ነው። አሁንማ ተሻለው፣ ምንም አይለውም። ጥሩ። እንኳን ተሻለው ጃል። እኛማ በቀደም ደንግጠን። አረፍ በል ጋሽ ተከስተ። የለም ልሂድ፣ ቤት አልደረስኩም። ገና ከስብሰባ መውጣቴ ነው። ስብሰባ እስካሁን የሚያቆይ? አሁን እባክህ፣ ሰሞኑን አንድ ትዕዛዝ መጥቷል። የምን ትዕዛዝ? ማህበሩን አፍርሱ የሚል። ማህበሩን? ማን? የት? እንዴት? ማን አባቱ? ከሚኒስትሩ ነው አሉ እኮ። ለምን?
ሙሴ ጋሌ ሰራተኛውን ስራ አስፈታ አባለገ ብለው አመልክተው ነው ይባላል። ብቻ ገና ነው፣ እስኪ እንሰማው የለ። በሉ ደህና አደሩ፣ ቸኩላለሁ። ተከስተ ፋብሪካ ውስጥ መካኒክ ነው። ተከስተ የሰራተኛው ማህበር ጸሐፊ ነው። ተከስተ ማለፊያ ሰው ነው። ተከስተ ከቱሉ ቤት ወጣ። ቱሉ ከበራፉ ላይ ቆሞ በጨለማ ውስጥ የሚወዛወዘውን የተከስተን ቅርጽ ትኩር ብሎ ያየው ጀመር። ከባሻገር የአዲስ አበባ የኤሌክትሪክ ብርሃን እንደ ጧፍ ሲንቀለቀል ይታያል። ከላይ ከሰማይ ከዋክብት ይፍለቀለቃሉ። እነርሱ እንደ ጧፍ ናቸው ይባላል። ከዚያ ዳር የቱሉ ሁለት አይኖች አለወትሯቸው በሲቃ ተጎልጉለው እሳት የሚተፉ ይመስላሉ። ከኋላው ደግሞ ጋዝ ያለቀባት የቱሉ ኩራዝ ብልጭ ድርግም ትላለች። ቱሉ ሁለት እጆቹን በኃይል ጨብጦ ስሩ እየተተረተረ ጥርሶቹን ነክሶ ጡንቻው እስኪነፋፋ ካማጠ በኋላ ይቺ ማህበረ ነፍሴ ቆማ አትፈርስም አለ።